ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። በዓለም ዙሪያ ያላችሁት ሼር ኮፒ ሊንክ በማድረግ ይህንን ለብዙ ሰዎች እንዲደርስ እንድታደርጉ በጌታ ፍቅር እጠይቃለሁ። ትንሽ ጊዜ ትልቅ የሆነውን የእግዚአብሔርን ቃል ሼር አደርጋለሁ። ይሄም ምንድነው የምለው ነገር ከእውነተኛ ምንጭ መዳን የምለው ነገር ነው። ከእውነተኛ ምንጭ ምንድነው? ሉቃስ ወንጌል ምዕራፍ 18:36 ላይ አንድ ዕውር የሆነ ሰው መንገድ ላይ ነበረ ይላል። ብዙ ጊዜ መዳኑን ከትክክለኛ ቦታ ሲጠብቅ ነበረው። ብዙ ገንዘብን ስለምን ነበረው። ብዙ ሰዎች አምጥቶ ፋሚሊያቸው ያስቀምጡ ነበረው። ብዙ ተስፋ የሚያደርግ ነበረው። ግን ከዋናው ምንጭ ጋር ሳይገናኝ ዘመናትን የቆጠረ ሰው ነበረው። ከዕለታት አንድ ቀን ኢየሱስ ክርስቶስ ወደ ኢያሪኮ ሊያልፍ ሲል ኢየሱስ ክርስቶስ ማለፉን ሰማና አንድ ነገር ተናገረው። ዛሬ ትክክለኛ ምንጭ እያለፈ ስለሆነ ስለምን የመዳን ምንጭ፣ የፈውስ ሁሉ ፈዋሽ የሆነው ምንጭ፣ የነገስታት ሁሉ ንጉሥ የሆነው እያለፈ ስለሆነ ዋና ምንጭ ማለፉን ሰማና ሶስት ነገር ተናገረው። መጽሐፉ ላይ እንዲህ ይላል፣ አብስቶ ጮኸ ይላል። ብዙ ስለ ጮኸን ኢየሱስ አይቆምም። ብዙ በመጸላችን ኢየሱስ ሰፈር ላይ አይቆምም። ብዙ አስራትና በኩራትን በማቅረብ ኢየሱስ ቤት ላይ አይቆምም። መጮ ሳይሆን ጮታችንን ትክክለኛ ሲሆን ይቆማል። በዚህ ክፍል ላይ ስንመለከት ምንድነው? በዚህ ክፍል ላይ ኢየሱስ ክርስቶስ በሰፈሩ ሲሄድ በነበረው ሰዓት ላይ የሆነው ነገር ምንድነው ብለን ስንመለከት ሶስት ነገሩን ነው የተናገረው። አንደኛ የዳዊት ልጅ ሆይ ብሎ ሲጮህ ነበረ። በሁለተኛ ደረጃ የናዝሬቱ ኢየሱስ ብሎ ጮኸ። በሶስተኛ ደረጃ ፈውሰኝ ላለ ማረኝ እያለ ይጮህ ነበረው። ይሄ ትክክለኛ ከምንጩ ጋር ሲገናኝ ጩኸቱን ቀየረው። ኢየሱስ ክርስቶስ የሰውየውን ጩኸትን ሰምቶ አይደለም የቆመው። ኢየሱስ ክርስቶስ የሰውየውን ብዙ ጩኸትን ስለሰማ አይደለም ያንን ዕውሩን ለመፈወስ የቆመው። በጩኸት ውስጥ ላይ ኢየሱስ ክርስቶስን በሰፈር ላይ የሚያቆም፣ በቤቱ ላይ የሚያቆም፣ በምናልፍበት መንገድ ላይ የሚያቆም ጩኸት አለው። ይሄ ጩኸት ይሄ ሰውዬ የተናገረው ምንድነው ያለው? በመጀመሪያ ደረጃ የዳዊት ልጅ ሆይ አለ። ኢየሱስ እየሰማው ነበረ። በሁለተኛ ደረጃ የናዝሬቱ ኢየሱስ አለ፣ ይሰማ ነበረው። ፈውሰኝ ላለም ማረኝ ብሎ ጮኸ። በምንጸልይበት ሰዓት ላይ መጮ ሳይሆን፣ በምንዘምርበት መጮ ሳይሆን የእግዚአብሔርን ክብር የሚገልጠውን ጩኸት በምንጮህበት ሰዓት ላይ ኢየሱስ በሰፈራችን